በሙሉ ሎው ግሩፕ ለኢትዮጵያ የኤፍ1 ቪዛ ላላቸው ተማሪዎች እንዲረዳ የተዘጋጀ። ክፍል 2 ሥራ ቅጥር። የኤፍ1 ተማሪዎች የቪዛ ደረጃቸውን ሳይጥሱ በሚከተሉት የተገደቡ ሁኔታዎች ብቻ መስራት ይችላሉ። በትምህርት ቤት ግቢ ውስጥ የሚገኝ ሥራ። የኤፍ1 ተማሪዎች ትምህርት በሚሰጥበት ጊዜ በሳምንት ከ20 ሰዓታት ያልበለጠ የትርፍ ጊዜ ሥራ እና የትምህርት ዕረፍት በሚኖርበት ጊዜ የሙሉ ጊዜ ሥራ መስራት ይችላሉ። ከግቢ ውጭ የሚገኝ ሥራ። በሲፒቲ ከሪኩላር ፕራክቲካል ትሬኒንግ ወይም በኦፒቲ ከሪኩላር ፕራክቲካል ትሬኒንግ አስቀድሞ ፍቃድ ማግኘት ያስፈልጋል። ሁለቱም በዲኤስኦ ተማሪዎች ጉዳይ ኃላፊ በኩል ይከናወናል። ከሪኩላር ፕራክቲካል ትሬኒንግ በዲኤስኦ መፈቀድ በአይ-20 ፎርም ላይ መረጋገጥ እና በሴቪስ ውስጥ መሻሻል አለበት። አማራጭ ተግባራዊ ሥልጠና ኦቲፒ እና ስቴም ኦፒቲ የኤፍ1 ተማሪዎችን በትምህርት መስካቸው ተግባራዊ ልምድ እንዲያገኙ ዕድል ይሰጣል። እስከ 12 ወራት ሊፈቀድ ይችላልና የዲግሪ ፕሮግራሙ ከመጠናቀቁ በፊት፣ ቅድመ ምረቃ ወይም በኋላ በድኅረ ምረቃ ጥቅም ላይ ሊውል ይችላል። በተፈቀደ የሳይንስ ቴክኖሎጂ፣ ምህንድስና እና ሂሳብ ስቴም መስክ ዲግሪ ያጠናቀቁ ተማሪዎች የ24 ወራት የኦፒቲ ማራዘሚያ ማመልከት ይችላሉ። የኤፍ1 ተማሪው ሥራ ከመጀመሩ በፊት ከዲኤስኦ አስቀድሞ ፍቃድ ማግኘት እና የሥራ ፍቃድ ሰነድ ኢኤዲ ማመልከት እና መቀበል አለበት። ከባድ የኢኮኖሚ ችግር። ተማሪዎች የገንዘብ ድጋፍ ማጣት ወይም ከፍተኛ የምንዛሬ መዋዕቅን የመሳሰሉ ከቁጥጥራቸው ውጭ በሆኑ ባልተጠበቁ ሁኔታዎች ምክንያት ከባድ የኢኮኖሚ ችግር ካጋጠማቸው ከግቢ ውጭ ለሚገኝ ሥራ ብቁ ሊሆኑ ይችላሉ። መጀመሪያ ግን ለዚህ ከዩኤስሲአይኤስ ፈቃድ ማግኘት አለባቸው። ክፍል 3 ይቀጥላል።